ሰላም ሰላም እንዲናችሁ ውድ የሺት የዩቲዩብ ቤተሰቦቼ ነው ያለው። እግዚአብሔር ይመስገን። ዛሬ ደግሞ ይሄን የመሰለ ታህት ለአልኤሽ በኮኮናንት ሚልክ ነው ይዤላችሁ የመጣሁት። በኮኮናንት ሚልክ ነው የሰራሁት። በጣም ምርጥ አሰራር ነው። በጣም ነው የሚጥመው ውድ ቤተሰቦቼ። ኮኮናንት ሚልክ ማለት ነው ለሩዙ በቃ ምን ልበላችሁ ምርጥ ነው። ሰርታችሁ ሞክሩት። ሰርታችሁ ለመዳማችሁ ስታቀርቡ መዳም ስታመሰግናችሁ ቆንጆ ነው ምናምን ብላ ስታመሰግናችሁ የዛኔ ነው ለኔ ኮሜንት ትጽፉልኛላችሁ ማለት ነው። በጣም ነው የሚጥመው። ወደ አሰራሩ ገባለሁ። እሺ ውድ ቤተሰቦቼ ዶሮ እዚህ ጋር ጥቤያለሁ። ዶሮ አለኝ። ቲማቲም ፈጭቸው ነው፣ ነጭ ሽንኩርት፣ ቅቤ እና ቅመማ ቅመሞች ቤታችሁ ውስጥ ያለ ቅመም ጨምሩ። እዚህ ጋር ማጃ አለኝ፣ በሽንኩርት አለኝ እዚህ ጋር ድስቱ ላይ አድርጌያለሁ። ከዛ ነጭ ሽንኩርት ከዛ ቅመማ ቅመሞቹን ከዛ ቲማቲሙን ማለት ነው። ከዛ ሳልሳ ቲማት ወድማ ከዛ ዶሮ የንጥብ አድርጌ ጨምረዋለሁ ማለት ነው። ከዛ ዶሮውን ንጥብ አድርጌዋለሁ ጨምረዋለሁ ዶሮውን እሺ ውድ ቤተሰቦች ወረገ ጨምርበታለሁ ማለት ነው። ወረገ ማለት ይሄ ማለት ነው። በጣም ምርጥ ነው ለሩዝ እና ኮኮናንት ሚልክ ነው። በኋላ ነው የምጨምረው፣ አሳያችኋለሁ። ሩዝ ደግሞ እዚህ እየቀቀልኩ ነው። እሺ ውድ ቤተሰቦቼ ብስል ብሏል ዶሮ እንደዚህ እንደምታዩት። ውሃውም ደግሞ እንደዚህ በመጠኑ ነው የበሰለው።
ውሃውን በቃው። ከዛ ምን አደርጋለሁ መሰላችሁ? እዚህ ጋር ኮኮናንት ኦይል አለ፣ ኮኮናንት ዘይት ማለት ኮኮናንት ሚልክ አለኝ። ከዛ ሩዝ እንደዚህ ቀቅያለሁ። ግማሽ በግማሽ ነው የቀቀልኩት፣ በደንብ እንትን እንዳይልባችሁ ሩዙ ማለት ነው፣ እንዳይበስልባችሁ ግማሽ በግማሽ ነው ማብሰል። እሺ ቤተሰቦች፣ ከላዩ ላይ ያደርገዋለሁ ሩዙን። ከዛ እዚህ ጋር አሁን ኮኮናንቱን ወተቱን የኮኮናንቱን ወተት ከላዩ ላይ ለዚህ ያደርግበታለሁ ማለት ነው። ግማሽ ጨመርኩኝ። በስ ከዛ አሁን ይሄን ግጥም አድርጌ ሳቶን በትንሹ አደርገዋለሁ። ይበስላል። አንድ 15 ደቂቃ 20 ደቂቃ ይበስላል ማለት ነው። እሺ ውድ ቤተሰቦቼ እንደምታዩት አብሮ ተዋህዷል። እንግዲህ አንድ 15 ደቂቃ ሆኖታል። በቃዋል ማለት ነው። አውጥቼ ሳህን ላይ አደርገዋለሁ። ሳህኑ እዚህ ጋር ሳህን አቅርቤያለሁ። እዛ ሳህኑን እንደዚህ ይገለብጠዋለሁ ማለት ነው። ሳህኑ ላይ ሩዙ ይሄን ይመስላል። ቤተሰብ ይሄን ይመስላል። አሁን ይገለብጠዋለሁ ሳህኑ። ውድ ቤተሰቦቼ ይሄን ይመስላል። ውድ ቤተሰቦቼ እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።